እስከዚህ ሰዓት ያላደረሰን የተመሰገነ እግዚአብሔር አምላክ ለተመሰገነ ይሁን። እንኳን ለኢየሱስ ክርስቶስ በዓል ለጥምቀቱ በዓል ያደረሰን የተመሰገነ ይሁን እግዚአብሔር። አሜን። እንኳን እስከዚህ ሰዓት ያደረሰን እግዚአብሔር። እናንተም እንግዲህ እኛ አሁን ዛሬ ጥምቀት በዓላችን ነው፣ የታወቀ ነው። ዛሬ የዓመት በዓል ነው፣ ሁሉ ነው የሚያከብረው፣ የታወቀ ነው። አሁን እኛ በየቤታችን ያለውን ለብሰን ያለውን ይዘነ ያውም አሁን ሰዓቱ አልደረሰም። የሚቀረጥበት ያኛው ሰዓት የሚበላበት የሚጠጣበት ሰዓት ገና ነው። አሁን ቤተክርስቲያን ደርሰን የመጣነኛ እና ገና ስለሆነ በኋላ ደግሞ ያው በሰዓቱ በሂደቱ ሊሆን ይሄዳል። እስካሁን ድረስ እስከዚህ ያደረስን። እስቲ ደግሞ አሁን ባለቤታችን አለ እዚህ ኮራባል ደግሞ ከእሱ ይናገር። እስቲ ይመርቃቸው ልጆች። ቀጥል እስቲ አንተ ደግሞ እንኳን ለጌታችን ለመድኃኒታችን የጥምቀት በዓል በሰላም አደረሰን። አሜን። እንግዲህ በዛሬው ዕለት ያው በእርግጥ ቤተክርስቲያን ሄደን ቆይተን መጠናል። እንደገና አሁን በ10 ሰዓት ታቦት ይወጣል። ታቦት ወጥቶ ይወርዳል ያድራል። ነገ ጥምቀት ስለሆነ በጠዋቱ ጥምቀታችን እንጠመቃለን። ከዚያም በኋላ ከተጠመቀ በኋላ ታቦት እንደገና ይነሳል። ገና ጨዋታ አለ። ገና ጨዋታ ድሮ በጣም ገና ጨዋታ በጣም የሆነ ገና ጨዋታ ነበር። ጨዋታ እንጫወታለን። ወደ ገና ጨዋታው ተነስተን እንሄዳለን። ገና ጨዋታችን ስንጨርስ ሆ እያለን እንመጣለን፣ እንገባለን። ሆ እያለን በ3 ቋርጭ በ4 ቋርጭ ሆ እያለ ይመጣል። አበባዬ ገና አበባዬ እያለ ተነስቶ ይገባል። እስኪ ተስ አበባዬ ገና አበባዬ ካልከው እስኪ እናንተ እዚያ አበባ ነው ስትሉ እስኪ ከነዚህ የማውበለው እስኪ አበባዬ ገና አበባዬ አበባዬ ገና አበባዬ አበባ ነው ገና አበባ ነው አበባ ነው ገና አበባ ነው ገና አበባ ነው ብንጫወት ብነው አበብዬ ገና አበብዬ ገና አበብዬ መጣሁ አንተን ብዬ አበባ ነው አለታቦቱ አለታቦቱ ለታቦቱ ምንድነው ኩራቱ አለታቦቱ ለታቦቱ አለታቦቱ ለታቦቱ ያለን አቃ ዝም ብለን እየጨፈርነን ታቦታችንን እናቀባለን። እስተን እንመለሳለን። ተመልሰን ወደ ቤታችን እንመጣለን። ታቦታችን ታስገባን በኋላ መምጣት ነው። እንዴት ነው አሁን ታቦቱ ከወጣ በኋላ ያለው ነገር? አሁን ጥምቀቱ ስንት ሰዓት ነው ጥምቀት የሚደረግ? እንደገናስ እንዴት ነው? እሱ አጠገብ ላይ የሆነ እንቧይ ይታየኛል። እንቧዩ ለምንድን ነው የሚያገለግል? በድሮ ጊዜ በእንቧይ ምን ይደረግ ነበር? እስኪ ንገራችሁ ለተመልካች። በድሮ ጊዜ በእርግጥ እኛ ሆያን ታቦቱ እየወረደ ያለ ወደ ታቦቱ ወደ ጥምቀቱ እየሄድነን ማለት ነው። ጥምቀት ተጠምቀን ስንመለስ ይሄ ወጣቱን ሴታሲቱን ጠላጠላውን ይዞ በእንቧይ ነበር እንደዚህ እያደረገ እየወረወርን እየተማታነ ስንመጣ ታቦት ውስጥ እስከሚገባ ድረስ መቼም መወራወራችን አንተ ትርጉሙ ምንድነው? አሁን በእንቧይ አሁን የሴቶችን ጥላ መምታት ምንድነው ትርጉሙ? ምን ለማለት ፈልጋችሁ ነው? ዝም ብሎ መቼም ለመደባደብ በቃ ባህል ነው። እንደውም የማይወራወር ሰው በፍጹም የለም። በቃ የማይወራወር ሰው ወጣት ተሆነ ቀጥታ ልክ አስገግመን በቃ ይሄን ሴታሲቱን ትመረን ያስገገምነን በእንቧይ እየተሮሯጠ ተነስቶ ይሄዳል። በቃ ታቦት እስኪገባ ድረስ መቼም እንቧይ ውርወሮሽ አናቋርጠው እና ሌላ ትርጉም የለውም። አሁን አንዳንድ ሰዎች በእንቧይ ጥላ መምታት ማለት ማጨት ነው ምናምን የሆነ ነገር እንደዛ የሚሉት ነገር አለ። ምንድነው እሱ ነገር ትርጉሙ? አሁን አንድ ሰው በስንት እንቧይ ነው የሚማታ? የጥምቀት ሴቶችም እኮ ሴቶች ባለ ማግባት ማለት ነው የጥምቀት ነው የምትታጨው። የጥምቀት ለታ ለብሳ ትወጣለች። ማንም ለብሳ መቼም ያው አመዳሚቱም አምራ የምትወጣ የጥምቀት ለት ነው። የጥምቀት ያልሆነ ቀሚስ የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። የጥምቀት ለታ ለብሳ ትወጣለች። ከዚያም በኋላ እዚያ ላይ ወጣቱ ያያታል። በቃ የምትታጭ የዚያን ጊዜ ነው ያገሌ ልጅ እንደው ያገሌ ልጅ ብናጭለት ልጃችን ተብሎ የሚታጭ የዚያን ለታ ነው። አምሮባት ደምቃ ለብሳ ስትወጣ እዚያ ትታያለች። የክት ልብስ ተለብሶ ማለት ነው። የክት ልብስ ይለበሳል። የዚያን ለታ የማይለበስ ልብስ የለም። በቃ ተመርጦ ልብስ
በስነ ስርዓት ተመርጦ በቃ ደነኛ ልብስ የባህል ልብስ ተለብሶ ነው የሚወጣው። ከዚያም በኋላ ያንን የምትታጭ የዚያ ዕለት ነው የጥምቀት ዕለት መታጫዋም የዚያ ዕለት ነው። እሷም አበባ መስላ የምትወጣ የጥምቀት ዕለት ነው። ስለዚህ እስኪ አሁን ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ነው። ታቦቱ ከ10 ሰዓት አካባቢ ወጦ ወደ እንግዲህ ወደ ማደሪያ ስፍራ ነው የሚሄደው። ከማደሪያ ስፍራ ደግሞ ነገ ጥምቀቱ ተደርጎ ነው ወደ ቤተክርስቲያን ተመልሶ ወደ ታቦተ ሕጉ ወደ ቤት የሚመለሰው ማለት ነው። አዎ አሁን ዛሬ ልክ 10 ሰዓት ላይ ዛሬ ማለት ያው 9 ቀን ነው ዛሬ። እሑድ ነው 9 ቀን ነው። እሑድ ቀን ነው 9 ቀን ነው። 9 ቀን በቃ 10 ሰዓት ይወጣል ታቦት እናጅባለን። በጠቅላላ የማይወጣ ህዝብ የለም። ያጅባል፣ ይወጣል፣ ይደገሳል። ያው ታቦት መውረጃው ማደሪያው ላይ ድግስ አለ። ድግስ እንትን ይላል። ከዚያም በኋላ ታቦቱን ሌሊቱን ሙሉ ወጣቱ ወደ ቤቱ የሚሄድ የለም። አዛውንቱም ቤት እዚያው ታቦቱ ነው የሚያድር። ዘፈን አለም ቅድድ እንዳለ ነው የሚያድር። በቃ በጣም ከባድ ነው። እንዳለ እንደዘፈነን ሌሊቱን ሙሉ በቃ ቦገግ እስከሚል ድረስ እንደዘፈን ነው የምናደር። ቀረርቶ አለ፣ ዘፈን አለ። በቃ እንደፈለገው በቃ ያን ታቦቱን ከበድ ይዘን ከዚያም በኋላ ቄሱ ደግሞ በዝማሬ ሌሊቱን ሙሉ ቦገግ እስከሚል ያድራል። ነገ ወደ ጥምቀቱ ነው የሚከደው። ነገ ጠዋት 12 ሰዓት ከሆነ ወደ ጥምቀቱ እንወርዳለን። ወደ ጥምቀቱ ይወርዳል። ማንኛውም ሰው ጥምቀት በነገው ዕለት የማይጠመቅ ፍጥረት የለም። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ቀን እስከሆነ ድረስ ሕዝባችንም ወደ ጥምቀት የሚሄደው በነገው ዕለት ያልተጠመቀ ወጣት ማንም ቢሆን በነገው ዕለት ማንኛውም ቢሆን መጠመቅ በቃ አለበት። እስኪ እንግዲህ እዚህ ጋር አሁን የሚከታተሉ ብዙ ሰዎች አሉ። ኢትዮጵያውያን፣ ትውልድ ኢትዮጵያውያን የሆኑ የተሰደዱ ከሀገር ውጭ ሆኑ። እስኪ ለነሱ መልእክት አስተላልፉላቸው። እስቲ እንኳን አደረሳችሁ መልእክት እስኪ አስተላልፉላቸው። ሁላችንም አንዳንዳችሁ ማለት ነው። እሺ ጀምሪ። ነገር በሰው ሀገር ያላችሁ የኛ ሀገር ሰዎችም ሆናችሁ የሰው ሀገር ሆናችሁ እንኳን ስለዚህ ሰዓት አደረሳችሁ። ዛሬ ጥምቀት በዓል ነው። ዛሬ ጥምቀት ነው። ዛሬ መከተሪያ ነው። መከተሪያ ነው የሚባል የዛሬው ቀን ድንኳን የሚጣልበት ነው ታቦቱ የሚገባ እና ዛሬ እኛ የምንለው መከተሪያ ነው የምንለው። ነገ ጥምቀቱ ዋናው በዓል መጠመቂያው ቀን ነው እና እንኳንም የዛሬ ቀን አደረሳችሁ እንላለን። እሺ አዎ መቼም ኢትዮጵያውያን በሙሉ ኢትዮጵያውያን በውጭም ያላችሁ በአሜሪካም ያላችሁ በካናዳም በሁሉም ያላችሁ ቤተሰቦቻችን መቼም በየሁሉም ያለደበት ያልተሰደደበት ቦታ ያለደበት ስለሌለ ያላችሁ በሙሉ እንኳን ለጥምቀት የኢየሱስ ክርስቶስ ጥምቀት በዓል በሰላም እንኳን አደረሳችሁ አደረሰን። አሜን። በጣም እናመሰግናለን። ቻናላችንን ላይክ ሼር ቻናላችን ላይ ሼር አድርጉልን። ሰብስክራይብ አድርጉልን። እናመሰግናለን። እስኪ ባንድ ላይ ሰብስክራይብ አድርጉ በሏቸው። እስቲ ሁላችሁ እስኪ በሏቸው በድጋሚ። እሺ ቤተሰብ ሰብስክራይብ አድርጓቸው። መልካም